ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት የዛሬ 8 ወር 50 መንግስታት የዓለምን መንግስታት ሕግ አፄ ኃይለ ሥላሴ እንግዲህ ይህንን ንግግር ካደረጉ በኋላ በዛው ለ5 ዓመታት ያህል በሚባል በእርግጥ ጣሊያን ኢትዮጵያን የወረረው በ1928 ሚያዝያ 28 ቀን ነበር። እንግዲህ ከዛ በኋላ ነው በ5 ዓመቱ ሙሉ ለሙሉ ተጠራርጎ ወጥቶ አርበኞቻችን ባስመዘገቡት ድል እስከዛሬ አንገታችንን ቀና አድርገን ኮርተን ልንሄድ ልንኖር የአፍሪካም ኩራት የዓለምም የጥቁር ህዝቦች ኩራት ልንሆን የቻልነው ማለት ነው። በአድዋ በእርግጥ አድዋ ሰዓታትን የፈጀ ጦርነት ይሆን እንጂ ይሄኛው ጦርነት ግን ለ5 ዓመታት ያህል የዘለቀ ጦርነት ነበር። ለማንኛውም ክብር ይህንን ድል አስመዘገቡ ኢትዮጵያን በነፃነት ላኖሩ ላቆዩ ጀግኖቻችን ይሁኑን በሚል ነው እንግዲህ ዛሬ ጀግኖችን የሚያወድሱ ከፍ ከፍ የሚያደርጉ የሀገርን ክብር የሚገልጹ ሙዚቃዎችን በለዛ የምሳ ሰዓት የሙዚቃ ግብዣችን እያስደመጥናቸው ያለ ነው።